መተናል ውዶችዬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? አማን ናችሁ? ፒስ ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። ሀገራችን ሰላም አላህ ያድርግልን። ዙሮ ምግቢያችን እያልኩኝ እስኪ ዛሬ ደግሞ በፈኪ መጥቻለሁ። ፈኪ ምን አለች በሚለው ማለት ነው። ፈኪ ምን አለች? እስኪ አብረን እናያለን። ምን እንዳለች እንሰማለን ማለት ነው። ጉድ ሳይሰማ መስከረም አይጠባም ማለት አሁን ነው። ለማንኛውም ፈኪ ምን አለች ስትሉ፣ ፈኪ እንግዲህ ያው እየጠፋችም እየተከሰተችም ነበረ። ግን አሁን ላይ ኢሳም ሀበሻን አፈቅረዋለሁ ብላ እንግዲህ ከች ብላለች። እንዴ ፈኪዬ ምንድን ነው? ለነገሩ ያው አልፈርድም፣ እኔም አልፈርድም። ፍቅር ማለት እንግዲህ ሳታስቡት የሚከሰት ነገር ነው። ግን ቆይ ከዚህ ቀደም በስተጀርባ ተገናኝታችሁ ነበር ወይ? አንዳንድ ጊዜ ፍቅር በልምምድ ነው የሚመጣ ይባላል። ልምምድ ማለት ደግሞ ይገባቸዋል። ሰው አብሮ ከዋለ አብሮ ሁሌም የሚገናኝ ከሆነ በቃ የሆነ ብዙ ጊዜ አብራችሁ የዋላችሁ እየተቀላለዳችሁ ምናምን እንደዛ ይባላል ማለት ነው። ፈኪ ደግሞ እኔ ከሱ ጋር አይቻት አላቅም። ወላ በስተጀርባ የሚገናኛሉ አላቅም። እንግዲህ ግን እንዲህ በሶሻል ሚዲያ ብቻ አይተሽው ከሆነ የሶሻል ሚዲያው ብቻ የአይን ፍቅር የሚባለው ነው ይመስለኛል። የአይን ፍቅር ያው አይታችሁት የምትወዱት የለም እንደዛ ነገር እንደዛ ነው። ከምርሽ ነው ፈኪ። ግን ደግሞ መሀላዎች አሉ ማለት ነው። እኔ አሁን እንግዲህ ለምን አፈቅራለሁ ብላ ተናገረች ምናምን ብዬ ጓገጭ ልል አልመጣሁም ማለት ነው። ለምን በቃ ያው ያለውን የውስጧን መናገሯ ምንም ማለት አይደለም። ያው በቃ ወንዶች ብቻ የምራቸውን የውስጣቸውን ይናገሩ የሚለውን አልደግፍም። ሴቶችም የተሰማቸውን መናገር ችግር የለውም። ግን ምንድን ነው ከዚህ ጋር ልትረዱኝ የሚገባው ማለት ነው፣ አንዳንድ ጊዜ ወንዶች ሲፈለጉ ሴቷ ፈልጋቸው አፈቅራለሁ ወዳለሁ ብላ የውስጧን ስትገልጽ ወንዶችዬ አይፈልጉም። ወንዶችዬ የሚፈልጉት እንዴት ያለችውን ሴት መሰላችሁ? ጠይቀው እምቢ ስትላቸው ስታለፋቸው የሆነ በቃ ልፍት እንዴት ልበላችሁ፣ በቃ ጥረው ግረው ጭረው የሚያገኟትን ሴት ነው ወደዋት አፍቅረዋት ተንከባክበዋት የሚይዟት። ምሳሌ ልስጣችሁ። ኢክራም ያው እንግዲህ ኢሳም ከኢክራም ፍቅር እንደያዘው እናውቃለን። አሁንም እሷ ያው አባቷ እምቢ ስላለችው ነው እንግዲህ እሱም የሚያፈቅራትን የሚወዳትን እየተከተለ ነው። ፈኪም ደግሞ እንደዛው እና አሁን እኔ በኢሳምም እንዴት እንደዚህ ይላታል? ያው ከመልሶች ላይ እኔ አላቅም። ያኔ ከመልሶች ላይ ለምን ጥሩ መልሶች አልሰጣትም? ያኔ እንደ ሴት ለምን ከአክብሮ መልስ አልሰጣትም? ግን ደግሞ ይሄ እሷ የሆነ ሰላም ልትለው ስትሄድ አለመዘየሩ ምናምን እሱ ትንሽ እንትን ብሎኛል ማለት ነው። ያው እንዳለ የሴትና የወንድ ግንኙነት እንደዚህ ሰላም መባባል ምናምኑ የተከለከለ ቢሆንም ግን ኢክራም ጋም ክልክል ነው። ልክ ፈኪን እንደከለከላት ኢክራምንም መከልከል ይችላል። ለምን ገና ናቸው እነሱም በወሬ በፍቅር ደረጃ እንጂ በትክክለኛው ሀላሉ ትዳር ላይ አልገቡም። ስለዚህ ፈኪን ከልክሎ ኢክራምን የሚያቅፍበት እዚህ ጋር ሂሳም ተሳስተሃል። ከከለከልክ ሁሉንም ሴቶች መከልከል ነው እንጂ አንዷን ሴት ማቀፍ ያው እንደምታወዳት እንደምታፈቅራት እናውቃለን። ኢክራምን ግን ሀላልህ አይደለችም ገና ማለት ነው። ፍቅረኛህ እንጂ ሀላልህ ሚስትህ አይደለችም። ሀላላችሁ ሚስታችሁ ስትሆን ያችን ሴት ማቀፍም ምን ማለት ነው?
ካለበለዛ ደግሞ ያው ልክ ሶሻል ሚዲያ እንደሚሰራ ሰው ሁሉንም ማቀፍ ነው። አንዱን ማቀፍ አንዱን አለማቀፍ ይሄ የሆነ የሴትን ክብር ዝቅ ያረክ ነው የመሰለኝ ማለት ነው። ይህን ነው ልናገር የመጣሁት። በተረፈ ፈክዬ ምንም ጥፋት የለባትም። የተሰማትን ተናግራለች። ከፈለገ ይቀበላል፣ ካልፈለገ ጉዳዩ ነው ማለት ነው። በቃ ሴቶችዬ ደግሞ ምንድን ነው በቃ እንዴ አዲስ አይደለም፣ በፈኪ አልተጀመረም። ሁሉም ነው ያኔ አሁን ላይ ሴቶችዬ ፍቅራቸውን እየገለጹ ነው። ግን ደግሞ እንዳልኳችሁ ነው፣ መድገም አይጠበቅብኝም። ወንዶችዬ ሲጠየቁ ኮራ ኮራራ ስለሚሉ ነው። ለማንኛውም የመችሽ ፈኪዬ ወደፊት። በተረፈ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘውላችሁ። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።